ዋትስአፕ ኤቨሪባዲ በዛሬ ቪዲዮ ሶሻል ወይም ናቹራል ብለን 10ኛ ክፍል ጨርሰን ወደ 11 ስንገባ ልክ ፊልድ ስንመርጥ ወይም ስትሪም ስንመርጥ የምንመርጠው እንዴት መሆን እንዳለበት እነግራችኋለሁ። ይህንንም የምነግራችሁ የወደፊት ህይወታችሁን በደንብ ስለሚወስን ፊቸር ፓዙን ስለሚቀይረው አሪፍ የሆነ ውሳኔ እንድትወስኑ ለማድረግ ነው። ወደ ቪዲዮ እንግባ። ናቹራል ወይም ሶሻል ግቡ ብዬ በቀጥታ የኛው ይሻላችኋል የኛው ይሻላችሁ አላችሁ። ምክንያቱም ከሰው እንደ ፍላጎታችሁ እንደ ፊቸራችሁ ይለያያል። ስለዚህ ናቹራል ወይም ሶሻል ልግባ ብላችሁ ስትወስኑ እነዚህን ሶስት ነገሮች አስወግዱ። አንደኛው የቤተሰብ ጫና ነው። ቤተሰባችሁ ናቹራል ገብታችሁ ዶክተር እንድትሆኑለት ወይ ኢንጂነር እንድትሆኑ ሊፈልግ ይችላል። ወይ በሶሻል ፊልድ ገብታችሁ ሎየር፣ ኢኮኖሚክስ ምናምን ተማሪ ሆናችሁ ኢኮኖሚስት እንድትሆኑ ሊፈልግ ይችላል እና ወላጆቻችሁ የሚፈልጉት ነገር እዚህ ጋር ማተር ማድረግ የለበትም። ወላጆቻችሁ እናንተ የምትማሩበትን የእናንተን ህይወት መምረጥ አይችሉም። የምትማሩት ለራሳችሁ የምትኖሩት ህይወት የራሳችሁ ስለሆነ ለወላጆቻችሁ ብላችሁ ናቹራል እንዳትገቡ፣ ሶሻል እንዳትገቡ። ይሁን ጓደኛችሁ ወይም የሆኑ ብዙ ተማሪዎች ናቹራል ስለሚገቡ ናቹራል አትግቡ፣ ሶሻል ስለሚገቡ ሶሻል አትግቡ። ሶሻል የሚገባው ሰነፍ ተማሪ ነው። ሶሻልማ የሰነፎች ነው። ሶሻል ላይ እኮ ምንም ሲጀመር እኔ ተማሪ መሳቅ ያለው እንዴ ደግሞ ሶሻል ገብቼ ናቹራል ገብቼ በሾቅ ይሻለኛል ምናምንም አትበሉ። የእናንተን መሾቅ ወይም ውጤት የሚወስነው የሰራችሁበት ሌቭል ነው እንጂ ያላችሁበት ፊልድ አይደለም። በእርግጥ ናቹራል ከሶሻል የሆነ ያህል ትልቅ ኢፈርት ይፈልጋል። ምክንያቱም ልክ ናቹራል ላይ ስትመጡ ፊዚክስ፣ ማትስ ምናምን ነው ማወራው ባዮሎጂ ሳይሆን አጥንታችሁ ለራሱ ቁጥር ብትሳሳቱ የሆነ ነገር ብትሉ ወይ የሆነ ጥያቄውን አንደርስታንድ ባታደርጉት ኤክስ የመግባት ቻንሱ ከሂስትሪ ከሌሎች ሳብጀክቶች ጋር ኮምፔር ሲደረግ ሶሻል ላይ ካሉት ጋር ከፍ ይላል። ምክንያቱም የመሳሳት ቻንሳችሁ ይጨምራል። እነዛ ላይ እዚህኛው ላይ ስትመጡ ካጠናችሁና ከገባችሁ ሰርታችሁ ከገባችሁ ጥሩ ውጤት የማምጣት ቻንሳችሁ ይጨምራል። ዋናው ግን ውጤት አይደለም። ውጤት ብቻ ሳይሆን የእናንተ ያን ፊልድ ምን ያህል ትፈልጉታላችሁ የሚለው ነገር ነው። ሶ የእናንተ ስንፍና የሚወሰነው እናንተ ባላችሁበት ፊልድ ሳይሆን እናንተ በምታመጡት ውጤት ሳይሆን እናንተ ምን ያህል አውቃችኋል፣ ምን ያህል መስራት ትፈልጋላችሁ ባላችሁበት ስትሪም ውስጥ ሶሻል የሚሆን ናቹራል በሚለው ነው። ስለዚህ የውጤት መውረድ ወይ ሰነፍ እባላለሁ ጎበዝ እባላለሁ ምናምን ብላችሁ ፊልድ ስትመርጡ በምንም ታምር እነዚህ አይነት ነገር አታድርጉ። እሺ፣ ግን እነዚህን ካላካተተን በምን መስፈርት እንምረጥ? ጥሩ ጥያቄ ነው። ሶስተኛውና ሌላ ማካተት የሌለባችሁን ነገር ከነገርኳችሁ በኋላ ቀጥዬ እንዴት ማድረግ እንዳለባችሁ በደንብ በዲቴል ነው ማስረዳችሁ ከህይወታችሁ ጋር አድርጌ። ስለዚህ ከእናንተ የሚጠበቀው ሀሳባችሁን ሰብስባችሁ ማስታወሻ እየያዛችሁ እኔ መከታተል ነው እስከመጨረሻው ድረስ። ገንዘብና ዝና ፈልጋችሁ ዶክተር ልሁን ኢንጂነር ልሁን ወይ ደግሞ አካውንቲንግ ዲጂታል ማርኬቲንግ ምናምን ገንዘብ አለው ምናምን ብላችሁ ለገንዘብ ብላችሁ አትሄዱ። ምክንያቱም ገበያው እናንተ ከዩኒቨርሲቲ ስትወጡ ሊለዋወጥ ይችላል። ለምሳሌ ብዙ ሰው የሆነ ሰዓት ላይ ሜካኒካል ኢንጂነሪንግ ወይም የሆነ ኢንጂነሪንግ ፊልድ ብዙ ብር ያመጣል ብሎ ዘው ብለው ናቹራል መረጡ። ናቹራል ገብተው 5 ዓመት እዛ ዩኒቨርሲቲ ተማሩ። ከዛ ልክ ሲወጡ ገበያው ላይ ልክ እነሱ ገንዘብ አለው ብሎ እንደሚያስቡት ሁላ ሌላ ብዙ ተማሪም ገንዘብ አለው ብሎ እዛ ፊልድ ስለሚገባ ናቹራል ገብቶ ከዛ አዛኛው ሜካኒካል ኢንጂነሪንግ መርጦ ምናምን ተመርቆ ስለሚወጣ የተመረቀው ብዛትና ያለው የሥራ ክፍት ቦታ አለመጣጣም ብሎ ብዙዎቹ ስራ አጥቶ ነው ፊልም ማከራየት ምናምን ሆኗል ስራቸው። ፊልም ማከራየትን ለመናቅ ሳይሆን እነሱ ያሰቡትና ያሉበት ቦታ እኩል ስላልሆነ ነው። ስለዚህ ሁልጊዜ የገበያውን ኦፖርቹኒቲ ሳይሆን ማየት ያለባችሁ እናንተ እንደኔ ሶስት ነገሮችን ኮንሲደር አድርጋችሁ የእናንተን የናቹራል ወይም ሶሻል የመግባት ሁኔታ ብትወስኑ በጣም አሪፍ የሆነ ውሳኔ ይኖራችኋል። ከነሱም ውስጥ የመጀመሪያው እኔ ምንድነው የምፈልገው ብላችሁ ራሳችሁን ጠይቁ። የምትወዱት ነገር ምንድነው? ከልጅነታችሁ ስታድጉ ያያችሁ ዶክተር መሆን ነው ወይ ኮምፒውተር ሳይንስ ነው ደስ የሚላችሁ ወይስ የህግ ባለሙያ መሆን ነው ወይስ ኢኮኖሚስት መሆን ነው የገንዘብ ምናምን ላይ መስራት ነው? ምንድነው የምትወዱት? ምንድነው የምትፈልጉት? ራሳችሁን ወደፊት ምን ፊልድ ላይ ብታዩ ትደሰታላችሁ የሚለውን ነገር ለዩ። ከዛ በኋላ እዛ ፊልድ ላይ ያሉ ሰዎች ፕሮፌሽናል ሰዎች ማለት ነው፣ በዛ ፊልድ ውስጥ ያለፉ ሰዎች እንደ ዶክተር ኢንጂነር ሆነው ላይፋቸውን ሼር የሚያደርጉ ሰዎች አሉ። ዩቲዩብ ላይ ምናምን ታገኛቸዋላችሁ። ቻናል ሰርች እያደረጋችሁ ላይፋቸው ምን ይመስላል፣ እውነት ይሄን ላይፍ ወደዋለሁ ወይ? ምክንያቱም እናንተ ዶክተርን የምትወዱት ሰው ያድናል የሚለውን እያያችሁ ነው፣ ግን ሰው ሲሞትበት እንደሚሳቀቅ ላታውቁ ትችላላችሁ። ኢንጂነሮችን ስታዩ ህንጻ የሚያምር ህንጻ ሲገነቡ የሚገርም ሶፍትዌር ሲሰሩ ታያላችሁ፣ ግን እንዴት ያን ሶፍትዌር እንደሚያመጡት ምን ያህል እንደሚተጉ ላታውቁ ትችላላችሁ። ስለዚህ ቢሃይንድ እናንተ ወደፊት የምትፈልጉት ነገር በናቹራልም በሶሻልም ያለው ሆኖ ወደፊት ምንድነው ከዛ ፊልድ ማገኘው ቻሌንጁ ምንድነው፣ ህይወቴ ላይ ምን አይነት ኢምፓክት ያመጣል፣ ምን ለውጥ አለው የሚለውን ነገር እያያችሁ መወሰን አለባችሁ። ዶክተር ኢንጂነር ወይም ደግሞ የሆነ ሎየር ምን አይነት ላይፍ አለው ኢን ሪል ላይፍ የሚለውን ማየታችሁ ለምን ይጠቅማል ካላችሁ ልክ ህይወታቸውን ስታዩት እንደዚህ አይነት ኑሮ ነው እንደሚኖሩት ይህን ማን ያልፈልገውም ልትሉ ስለምችሉ ቀድማችሁ ህይወታቸው ምን ይመስላል የሚለውን ማወቅ አለባችሁ። ይህን ካወቃችሁ
ካወቃችሁ ወይም በትንሹ አንደርስታንዲንጉ ካላችሁ ጥሩ ውሳኔ መወሰን ትችላላችሁ። ይህን ስታደርጉ ደግሞ አንድ ሰው ወይ ሁለት ሰው ብቻ አትስሙ፣ 4 5 6 ሰው መስማት አለባችሁ። ምክንያቱም የእያንዳንዱ ሰው ፐርስፔክቲቭ ይለያል። ሲቀጥል ሶሻል ሚዲያ ላይ የሚያስቀምጡት ነገር 100% እውነት ስላልሆነ ጓደኛ ዘመድ ካላችሁም እነሱን ማናገር አትርሱ። ከዛ ያን ፊልድ አይታችሁት ይሁን እኔ ስለምወደው ዋጋ ከፍልለታለሁ ብላችሁ የምታስቡ ከሆነ የእውነት ዝግጁ መሆናችሁን ቼክ ማድረግ አለባችሁ። ለምሳሌ እኔን ነገር ልንገራችሁ። እኔ ኮምፒውተር ሳይንስ በጣም ነው የምወደውና በኮምፒውተር ሳይንስ ፊልድ መግባት እፈልጋለሁ። ግን ኮምፒውተር ሳይንስ ስገባ ቻሌንጅ እንደሚያጋጥመኝ አውቃለሁ። ሌሎች ፊልዶች ይቀሉኛል ፐርሰናሊ ማለት ነው። ናቹራል ተማሪ ስለሆንኩኝ የሶሻሎቹን አላወራም እና የቀለለኝም ቢሆን እዛ ፊልድ ገብቼ ፐርሰናሊ የፈለገ ቻሌንጅ ቢገጥመኝ የፈለገ ቢከብደኝ የፈለገ ፊዚክሱ ማትሱ ቢያለፋኝ ላንጉጆችን ፕሮግራሚንግ መማር ምንም ቢከብደኝ ወይም ቢያለፋኝ ያንን ዋጋ ከፍዬ ኮምፒውተር ሳይንስ ተማሪ ሆኜ ሶፍትዌር ኢንጂነር መሆን ነው የምፈልገውና ያን ነገር ለማድረግ ዋጋውን ለመክፈል ራሴን አሳምኜ ናቹራል ስቴም መርጬ ኦልሬዲ ጨርሻለሁ። እናም የሃይ ስኩሉን ቻሌንጅ አይቻለሁ። ነገር ግን ኢት ዋዝ ወርዝ ኢት ለኔ ማለት ነው። ሶ እኔ የሚያስፈልገውን ዋጋ ከፍዬለት ኮምፒውተር ሳይንስ ተምሬ ወይም ደግሞ ሶፍትዌር ኢንጂነሪንግ ተምሬ የሶፍትዌር ኢንጂነር ባለሙያ መሆን ነው የምፈልገው ወይም ሶፍትዌር ዴቨሎፐር ማለት ነው። እናንተስ በዛ በምትፈልጉት ፊልድ ላይ ያንን ዋጋ ከፍላችሁ ለምሳሌ ናቹራል ስትሪም ገብታችሁ የ2 ዓመት ተምራችሁ ከዛ ዶክተር መሆን ብትፈልጉ 7 ዓመት አካባቢ ትማራላችሁ። በጣም ብዙ ኮርሶች ማንበብ ይኖርባችኋል። ማንበብ ያስፈልጋችኋል። ትጋት ይጠይቃል። ወደ ገበያውም ስትወጡ ደግሞ ስራ የማግኘት ቻንሳችሁ ትንሽ ሊሆን ይችላል። ስራ እንኳን ብታገኙ ስራ መፍጠር አትችሉም ማለት ከባድ ነው። ለእናንተ ሪሶርስ የሚያመጣ ሰው ያስፈልጋችኋል። አትችሉም ስላችሁ ኢነሴንስ ባጀት ከሌላችሁ ማለት ነው። ምክንያቱም አንድ ተራ ክሊኒክ ለመክፈት 12 ሩም ምናምን ያለው ብዙ መስፈርቶች አሉና እንደዛ አይነት ካፓሲቲ ያላችሁ ወይ ወደፊት በዚህ ፊልድ ስራ መፍጠር እችላለሁ ወይ የሚለውን ነገር ማየት አለባችሁ። ስራ መፍጠር ስላችሁ ቀለል ያለ ስራ እናንተ ስራ እንኳን ባይኖር ምክንያቱም ወደፊት በጣም ብዙ ሰው ነው የሚመረቀው። ጀስት ዲስ ይር ብቻ እዩ ማትሪክ አምና ካቻምና ከ1 ሚሊዮን ሰው በታች ነበር የሚፈተነው። ዘንድሮ 1 ሚሊዮን አካባቢ ነው። ስለዚህ ፕራይቬት ዩኒቨርሲቲስ የመንግስት ዩኒቨርሲቲ የገቡ በጣም ብዙ ሰዎች እየተመረቁ ወደ ገበያ ይወጣሉ። ተመርቀው ያልወጡ ደግሞ 4 5 ዓመት የተማሩም ደግሞ አሉና ያ ሁላ ሰው አንድ ላይ ገበያ ላይ ሲመጣ ገበያው ላይ ያለው የስራ ኦፖርቹኒቲ በጣም ኮምፒቲቲቭ ይሆናል። ስለዚህ ሁሉም ነገር ላይ ልክ ስትወስኑ ማድረግ ያለባችሁ ወደፊት የዛሬ 7 ዓመት 8 ዓመት ወይ 4 5 6 ዓመት የሚፈጠረውን ነገር በአንዴ መተንበይ አይቻልም። ብትነብዩ ለራሱ የመቀየር ነገር ሊኖር ይችላል። ዓለም ላይ ያለው ነገር ቶሎ ቶሎ ስለሚቀያየር እናንተ የምትወዱት የምትፈልጉት እናንተ ዋጋ ልትከፍሉለት የምትፈልጉት ፊልድ እንዲሁም ደግሞ የምትችሉት አንዳንዴ ዋጋ ልትከፍሉለት የምትፈልጉት ፊልድ በቃ በጣም ካቅማችሁ በላይ ሊሆን ይችላልና እንደዛ ሲሆን ደግሞ የሚቀላችሁ የምትችሉትን ፊልድ ላይ ብትሰሩ በጥሩ የከሰራችሁ ሰክሰስፉል መሆን ትችላላችሁ። በሁለት ደቂቃ ሁሉንም ነገር ላጠቃልላችሁ። 3 ነገሮች በዋናነት አንደኛ ምንድነው የምፈልገው፣ ሁለተኛው የምፈልገው ነገር ላይ የሚያስፈልገውን ዋጋ ለመክፈል ዝግጁ ነኝ ወይ፣ ቀጥሎ ደግሞ በዛ ፊልድ ምን መስራት እችላለሁ፣ እንዴት ስራ ምናምን ፈጥሬ ህይወቴን ወደፊት ልመራ እችላለሁ የሚለውን ነገር ቼክ አድርጉ። ይሄ ካልሆነ ደግሞ እኔ ምን እችላለሁ፣ ለምሳሌ እኔ ባዮሎጂ ምናምን ይቀለኛል አልኳችሁ አይደለ? ስለዚህ በዛኛው እንትን ካላልኩኝ የሆነ ባዮሎጂ ሜዲካል ፊልድ ሜዲሲን ብቻ ሳይሆን ፋርማሲ ምናምን ብቻ ለኔ የሚቀለኝ የምችለው ፊልድ ላይ ምገባለሁ ማለት ነው። በኬሚስትሪ የሆነ ፊልድ ሊኖረኝ ይችላል። ስለዚህ ልክ እንደዛው ምን እችላለሁ ወደሚለው ተመጣላችሁ። የምትችሉትና የምትፈልጉትን ቴብል ላይ ታስቀምጡና ከመወሰናችሁ በፊት አንዱ ለሰው አማክሩ። እናት አባታችሁን፣ በተለይ የተማሩ ወላጆች ያላችሁ ሰዎች ዝም ብላችሁ አማክሯቸው። እርግጥ ነው ቅድም የነሱ ፍላጎት የእናንተን ውሳኔ ጫና ሊያደርግበት አይገባም ብያለሁ። ኦፍ ኮርስ ግን ከነሱ የነሱን ፐርስፔክቲቭ ብትቀበሉ ይጠቅማችኋል። የሆነ የሚያውቁት ነገር ይኖራል። እድሜ በራሱ ልምድ ስለሆነ ማለት ነው። እና ከነሱም የሆነ ነገር ተቀበሉ። ከመምህራችሁ ከፈለጋችሁ፣ ከጓደኛችሁ እንዲሁም ከምታውቁት ከዘመዳችሁ አናግሩ። ዝም ብላችሁ እንዴት ይሻለኛል ብላችሁ ከዛ ያን ሁላ ነገር አምጡትና ለእናንተ ፍላጎት ከፍተኛውን ቦታ ሰጣችሁ እሱን ሁላ አንድ ላይ ታችሁ አሪፍ የሆነ ውሳኔ ወስኑ። ውሳኔውን ስትወስኑ የትኛው ይሻለኛል የምችለው ወይስ የምፈልገው ብላችሁ የምትፈልጉት ነገር ሁለቱም አንድ ስትሪም ውስጥ ካለ እዛው ስትሪም መግባት፣ የተለያየ ስትሪም ከሆነ ያለው ደግሞ የተሻለውን መርጣችሁ መግባት። ማለትም ለምሳሌ ኢኮኖሚክስ እና ኮምፒውተር ሳይንስ የሚፈልግ ሰው ካለ ይጠይቃል። ከዛ ኮምፒውተር ሳይንስ ከበለጠበት በብዙ መመዘኛ ወደፊት ህይወቱን አሁን ባለው ዋጋ በመክፈል በፍላጎት በተለያየ ነገር በጣም የሚበልጥበት በጣም የሚወደው ሞር ኢንትረስቲንግ የሆነው ላይፉ የዛ የኮምፒውተር ሳይንስ የሚሰራ ሰው ወይም ደግሞ የሶፍትዌር ዴቨሎፐሮች ብቻ ኮምፒውተር ላይ የሚሰሩ ሰዎች ላይፍ ከኢኮኖሚስቶች በሁሉም መንገድ ከተሻለበት ወይም ለሱ በፕሪፈረንሱ አሪፍ ከሆነለት እዛ ፊልድ ገብቶ ያን ፊልድ መማር መጀመር አለበት። ስለዚህ ናቹራሊ ይገባል ማለት ነው ያ ሰው። የኢኮኖሚክሱ ከበለጠበት
ካላችሁበት ደግሞ ሶሻል ይገባል። ሶሻል ላይም ናቹራል ላይም ልፋታችሁ ነው ማተር የሚያደርገው። ካጠናችሁ፣ ከሰራችሁ፣ ከተጋችሁ ጥሩ ውጤት ታመጣላችሁ። ይህን ዲሲዥን ስታደርጉ በእነዚህ መንገዶች ተከተሉ። ዛሬ ቪዲዮን ይመስል ነበር። አመሰግናለሁ።